በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድነው? 11 ክፍል ስንገባ ሃይ ስኩል በጣም ብዙ ኦርቶዶክሶች አሉበት አካባቢ ነው። ሃይ ስኩሉ ምንድን ነበር? ሃይ ስኩል ነው ኮምቦቻ ሃይ ስኩል ነው የሚባለው። ሃይ ስኩል ስማር በጣም ብዙ ኦርቶዶክስ ጓደኞች አፈራው። እሺ። እና ከነጠላ ከቦርሳቸው አይጠፋ። ወደ ቤት ስንመጣ መድኃኔዓለም ደብር ሲሳለሙ አይቻለሁ። ውጭ ላይ አቁመው ነው የሚሳለሙት ቦርሳቸው እንዲህ ምናምና ድርጊታቸው ይስበኝ ነበር። እንዴት ነበር ድርጊታቸው? ሲያሳውሽ ዩኒፎርም ያወልቃሉ። ከዛ ዩኒፎርም ካስገቡት በኋላ ቀሚስ ይለበሳል። እኛ ጋር በተለም እሺቲ ነው የሚበዘውተር። ከዛ ነጣላቸውን አውጥተው ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ። ከ40 እስከ 1 ሰዓት ቆያሉ። ያን ሰዓት ቁጭ ብዬ ነው ተጠብቃቸው እና ይሆነ እምነቱ ላይ ያሾፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው ምለው። ከዛ ጸልያችሁ ምናምን የኮምቦልቻ መድኃኔዓለምን እሺ በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኛለህ ካልሆነ አልሆነ እና እንደዛ በየኔ ጸሎት ነግሬው ስንሄድ እከራከራቸው ነበር። ለምንድን ነው ለስላድን መስገዱት? አይሆንም እኮ አይወለድም። አምላክም ይወለድ ከሆነ እሱን ይወለዳት ማን ፈጠራት? በጣም ነው ማወዛገባቸው። ከአንቺ ጋር ከርክራ አይሆንም ወይ ከሁለቱ አጥቶኝ ብቻ ምረጭ ነበር መባሉ። ከዛ በቃ እነሱ ጋር እንትን ስንል የሥላሴ ቀን ነውና ስለ ምስጢረ ሥላሴ ምስጢረ ስጋዊ ምናምን እንትን እየተማሩ ነበር። የዛን ቀን የወጣሁት እኔ እንግዳ መጥቶ ስጋ ልገዛ ነው። ከዛ መግዛቴን አንተን ብዬ በር ላይ ተቀመጥኩ። የት ሜትር? ቤተክርስቲያን በር መድኃኔዓለም። አዎ እየተማሩ ነው ልጆቹና ስለመወለዱ ለአዳም የገባለትን ቃል ኪዳን እንትን እያልኩ ኦኬ የተወለደበት ምክንያት ይሄ ነው። ሶ ፐርፐዝ ስለነበረው ነው የመጣው። የወለደ የፈጠራት ናት የወለደችው። ሶ እሷም የተወለደችበት ምክንያት ለዚህ ዓላማ ነው። ለራሴ መልስ መስጠት ጀመርኩ። ከዛ ነጣላ ይዛችሁልኝ ነው ማለት ጀመርኩ። በፊት ለፊት አልገባም። ምክንያቱም የትኛው ሙስሊም አያስገባኝ፣ ኦርቶዶክስም አያስገባኝ። በጀርባ በኩል አጥር የለውም መድኃኔዓለም እገባለሁ። ነጠላ ለብሼ አልተጠመቅኩም። አዳምጬ እወጣለሁ። ከዛ አንድ ቀን አባን ማግኘት ስፈልግ ኤልሳቤት ትባላለች፣ ደብረታቦር ዩኒቨርሲቲ ነው የምትማረው። ኤልሲ ያልኳት አባት ብታገናኝ ምን ይመስልሻል? አረ አባ እኮ ይቆጣሉ ምናምን ማለች እሷ። ለምን እንደሚቆጡት አላቅም። በሰዓቱ እንደዛ ነበር እሷ ምላሽ። ምሽት ላይ እንደው ጧት ላይ ከትምህርት ቤት አስፈቅጄ ወጣሁ። ከነ ሂጃቤ ገባሁ ቤተክርስቲያን። በጣም መስቀል አውጥተው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም፣ ግን ጥያቄ ልጠይቅዎት ነው የመጣሁት። ማነው ስማቸው? አባ ሳሙኤል ይባላል። ሳቅ ብሎ የኮምቦልቻ መድኃኔዓለም አገልጋይ ናቸው ነበሩ። አሁን ላይ እንትን ብሏል። ከዛ እሺ በቃ ሳቅ ብለው ምንም አላሉኝም። ሳቅ ብለው ሄድን። በሩ ላይ ተቀመጥን። እንግዲህ አልተጠመቅኩም። አክብሮታቸውን ከዛ ጀምሮ ትልቅ አባት ናቸው፣ ሞኖክሲ አባት። በቃ በድንግልና ነው ቤተክርስቲያኗን የሚያገለግሉት። ሶ ንቀት የለም። መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባ። ጫማን ስተሁል ላይ መቱ ይሆናል አይቻልም። ምክንያቱም መስጂድ ከመግባትህ መታጠብ ምናምን ብለው የሚያንዛዙት እንትን ስለ ከዛ አወራን። የሚማሩ ልጆች አሉ መተሽ ተማሪ እሄዳለሁ። ግን እዛም በጣም ነበር የምጠይቀው። እኔ ጋር ሲማሩ የነበሩ ልጆች ሲጠመቁ እኔ ውጤት መጥቶልኝ ወደ ዩኒቨርሲቲ ነው ሄድኩት ሳልጠመቅ። ተጠመቂ እንጂ ሲሉኝ አላመንኩም፣ አልጠመቅም ነው ሄድኩት። ብዙ ተመሪያለሁ። ባህር ዳር ከሄድን በኋላ ግን አቡነ ቤተክርስቲያን አባ ዮሐንስ ይባላሉ አባት ያገኘሁት ማለት ነው። እሳቸው ጋር ማውራት ጀመር ምናምን በደንብ እንትን ስል ግቢ ውስጥም የሆነ እምነት የለሽ አይነት ነገር ነበር ያሳለፍኩት።